የመውጫ ፈተና ቅሬታ ማቅረቢያ ጊዜ ይፋ ተደረገ። ውጤት አላየንም ያሉ ተፈታኞች ደግሞ የተፈጠረው ምን እንደሆነ ማብራሪያ እንዲሰጣቸው ጠይቀዋል። ከፍተኛ ትምህርት ተቋማት የመውጫ ፈተና ኤግዚት ኤግዛም ውጤት ጋር በተያያዘ ቅሬታ ያላቸው ተፈታኞች እስከ ሰኔ 23 ቀን 2018 ዓ.ም ድረስ ቅሬታቸውን ማቅረብ እንደሚችሉ የትምህርት ምዘናና ፈተና አገልግሎት አስታውቀዋል። ተፈታኞች በአካል መገኘት ሳያስፈልጋቸው ውጤቱን ባዩበት እዚህ ላይ በማስቀመጥላችሁ ሊንክ በመግባት ሰብቲም ኮምፕሌት የሚለውን አማራጭ በመጫን በኦንላይን ብቻ መመልከት እንደሚችሉ የተገለጸ ሲሆን የቅሬታ መቀበያ ጊዜ ከሰኔ 17 እስከ ሰኔ 23 2018 ድረስ ብቻ እንደሚቆይ ተገልጿል። ይሁን እንጂ ቁጥራቸው ቀላል የማይባል ተፈታኞች እስካሁን ውጤታቸውን መመልከት እንዳልቻሉ ለማየት ሲሞክሩ ፔንዲንግ የሚል መልእክት ብቻ እየመጣላቸው መሆኑን ገልጸዋል። ውጤት አላየንም የሚሉ ቅሬታዎች እየበረከቱ ነው። ውጤታችንን እንድናይ ይደረግልን፣ ችግር ካለም ይፋዊ ማብራሪያ ይስጡን ሲሉ ተማሪዎች ጠይቀዋል። አለማየት ችግር በተመለከተ ማብራሪያ ለማግኘት ወደ የሚመለከተው ክፍል የስልክ ጥሪ ብናደርግም ለጊዜው ምላሽ ለማግኘት አልቻልንም። ማብራሪያ እንደተሰጠን የምናቀርብ ይሆናል። የአሜሪካና የኢራን የሰላም ንግግር በትራምፕ ሳቢያ ተገድቷል። ነገር ግን ድርድሩ ሙሉ በሙሉ አልተቋረጠም። ዛሬ ስዊዘርላንድ ላይ ተጀምሮ የነበረው የአሜሪካና የኢራን ድርድር ፕሬዚዳንት ዶናልድ ትራምፕ በድርድሩ መሃል በማህበራዊ ሚዲያ ገጻቸው በሰጡት ጠንካራ ቃል ሳቢያ መስተጓገል ገጥሞታል። ለድርድሩ ጊዜያዊ መቋረጥ በዋናነት የተጠቀሰው ምክንያት ፕሬዚዳንት ዶናልድ ትራምፕ በድርድሩ መሃል በማህበራዊ ሚዲያ ገጻቸው እንዲሁም በፎክስ ኒውስ ኢራን ላይ የሰነዘሩት ዛቻ። ዶናልድ ትራምፕ ስለ ኢራን ምን አሉ? እንደ ፎክስ ኒውስ መረጃ ዶናልድ ትራምፕ ሆርሙዝ ሰርጥን ከዘጋችሁ ከእንግዲህ ሀገር አይኖራችሁም፣ ወደዛች ሀገር ለመመለስ እንኳን እድል አታገኙም፣ የቀረውን የሀገሪቱ ክፍል በሙሉ እንቆጣጠራለን፣ አስፈላጊ ከሆነ ሰርጡን ራሳችን በቁጥጥር ስር እናውላለን ሲሉ ዛቻቸውን አስተላልፈዋል። በኋላም በትዊተር ሶሻል ሚዲያ ገጻቸው ላይ ኢራን በሊባኖስ ያላትን በከፍተኛ ሁኔታ የምትከፍላቸውን የሂዝቦላ ታጣቂዎችን ረብሻ ከመፍጠር በአስቸኳይ ማስቆም አለባት። ይህንን ካላደረጉ ባለፈው ሳምንት ከመታናቸው በላይ ኢራንን በጣም ጠንከር አድርገን እንደገና እንመታለን ሲል ዝተዋል። ይህ የፕሬዚዳንት ዶናልድ ትራምፕ ቃል የኢራንን ተደራዳሪዎች አስቆጥቶ ለጊዜው ድርድሩ እንዲገታ ምክንያት ሆኗል። የኢራን ዋና ተደራዳሪ መሐመድ የአሜሪካን ዛቻ ከቁም ነገር አንቆጥረውም፣ ጦራችን ዝግጁ ነው ብለዋል። የፖለቲካ ተንታኞችም እንደሚሉት በትራምፕ በኩል የሚታየው ይህ ያልተጠበቀ አካሄድ እሳቸው በለመዱት የድርድር ጥበብ አርት ኦፍ ዘ ዲል ስትራቴጂ ላይ የተመሰረተ ነው። ይህም የአሜሪካ በድርድር ጠረጴዛ የበላይነትን ለመያዝ እና በተደራዳሪዎች መሀል ላይ ጫና ለማሳደር የምታደርገው ተግባር ነው። ምንም እንኳን ድርድሩ ለጊዜው ቢገታም ሙሉ በሙሉ እንዳልተቋረጠ ይታወቃል። በሀገሩ ዜና ባለቤቱንና ዳኛውን በጥይት የገደለው ተከሳሽ ራሱን አጠፋ። በኦሮሚያ ክልል ምዕራብ ሸዋ ዞን ወለመራ ወረዳ ችሎት ውስጥ አንድ ዳኛንና የቀድሞ ባለቤቱን በመግደል የተከሰሰው ግለሰብ ራሱን ማጥፋቱ ተገለጸ። የኦሮሚያ ጠቅላይ ፍርድ ቤት በፌስቡክ ገጹ ላይ ባወጣው መግለጫ ግለሰቡ ፍርድ ቤት ውስጥ ወንጀሉን በፈጸመበት ወቅት ራሱ ላይ ጉዳት በማድረሱ በአዲስ አበባ በቅዱስ ጳውሎስ ሆስፒታል ሕክምና ሲደረግለት እንደነበር እና አርብ ሰኔ 12 2018 ዓመት ራሱን ማጥፋቱን አስታውቋል። አቅናው በቀለ የተባለ ግለሰብ ራሱን ያጠፋው ከሆስፒታሉ 3ኛ ፎቅ ላይ በመስኮት ራሱን በመወርወር እንደሆነ የክልሉ ፍርድ ቤት ገልጿል። የወለታ ከተማ አቃቢ ሕግ ጽሕፈት ቤት ኃላፊ አቶ ጫልሳ በቀለ ግለሰቡ ከነበረበት የሆስፒታል ክፍል 3ኛ ፎቅ ላይ ራሱን በመጣል ለህልፈት መብቃቱ ለቢቢሲ አማርኛ አረጋግጧል። ግለሰቡ ከፍቺ በኋላ በነበረ የንብረት ክፍፍል ጉዳይ ውሳኔ በተሰጠበት ጊዜ ችሎቱ ላይ ባለቤቱን እና ዳኛዋን በጥይት በመምታት ካመለጠ በኋላ ራሱ ላይ ጉዳት አድርሷል። ከወንጀሉ በኋላ ፖሊስ ባደረገው ክትትል በግለሰቡ በቁጥጥር ስር በዋለበት ጊዜ ከፍተኛ ጉዳት ስለነበረው መጀመሪያ በወለታ ሆስፒታል ከዚያም ወደ ጳውሎስ ሆስፒታል ለበለጠ ሕክምና ተልኮ ክትትል ሲደረግለት ቆይቷል። አዲስ አበባ ውስጥም በነበረው የሆስፒታል ቆይታ በፖሊስ ጥበቃ ስር ሕክምና እየተከታተለ ለሳምንታት ከቆየ በኋላ ሰኔ 12 ከቀኑ 7 ሰዓት አካባቢ ከነበረበት ህንፃ መስኮት ራሱን በመጣል ህይወቱ ማለፉን አቶ ጫልሳ ገልጸዋል። ግለሰቡ ከህንፃው ላይ ከወደቀ በኋላ ህይወቱ ወዲያውኑ ማለፉን እና የአዲስ አበባ እንዲሁም የኦሮሚያ ክልል ፖሊስ አቃቢ ህግ በስፍራው ተገኝተው መረጃ መሰብሰባቸውን አስረድተዋል። የተጠርጣሪው ህይወት የጠፋበት ክስተት ያጋጠመው ግለሰብ በሆስፒታል ተኝቶ የሚደረግለት ህክምና አብቅቶ በተመላላሽነት እንዲታከም መወሰኑን እና በዚህ ሂደት መካከል እንደሆነ ተናግረዋል። ግለሰቡ ፍርድ ቤት ውስጥ የቀድሞ ባለቤቱን እና ዳኛውን ከገደለ በኋላ በሚያመልጥበት ጊዜ ሆዱ ላይ ራሱን በጥይት በመምታቱ በደረሰበት ጉዳት ነበር ህክምና ሲከታተል የቆየ። በተያያዘ ዜናም ብልጽግና ፓርቲ ዛሬ ይፋ በተደረገው ውጤት 4038 የህዝብ ተወካዮች ምክር ቤት የፓርላማ መቀመጫ አግኝተዋል። ፓርቲው ያሸነፈው ከፍተኛ የፓርላማ መቀመጫ ቁጥር መንግስት መመስረት የሚያስችል ነው። በሌላ በኩል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ 13 መቀመጫ፣ የግል እጩዎች 8 መቀመጫ፣ አማራ ብሔራዊ ንቅናቄ አብን 6 መቀመጫ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ 3 መቀመጫ፣ የአማራ ዲሞክራሲያዊ ኃይል ንቅናቄ 3 መቀመጫ፣ ነጻነትና እኩልነት ፓርቲ 3 መቀመጫ፣ ትብብር ለኢትዮጵያ አንድነት ፓርቲ 2 መቀመጫ፣ የአፋር ህዝብ ፓርቲ 1 መቀመጫ፣ አርጎባ አንድነት ፓርቲ 1 መቀመጫ፣ ጉሙዝ ብሔራዊ ንቅናቄ 1 መቀመጫ፣ አዲስ ትውልድ ፓርቲ 1 መቀመጫ፣ ሰላም ለኢትዮጵያ ጥምረት 1 መቀመጫ፣ የጌዲዮ ህዝብ ዲሞክራሲያዊ ፓርቲ 1 መቀመጫ፣ የወላይታ ህዝብ ዲሞክራሲያዊ ንቅናቄ 1 መቀመጫ፣ የኦጋዴን ብሔራዊ ነጻነት ግንባር 1 መቀመጫ፣ ህብረት ለዲሞክራሲያዊ ለነጻነት ፓርቲ 1 መቀመጫ፣ ሶማሌ ፌዴራሊስት ፓርቲ 1 መቀመጫ አግኝተዋል ማለት ነው። በዚህ መልኩ የ2018 ምርጫ ተጠናቋል። ሰናይ ጊዜ ይሁንላችሁ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ።